ጥያቄ 1 በቁርአን መሰረት ለይለቱል ቀድር ወይም የውሳኔዋ ሌሊት በኢባዳ ማሳለፍ ከስንት ጊዜ የተሻለ ምንዳ ወይም አጅር አለው? ኤ ከ100 ወራት፣ ቢ ከ1000 ወራት፣ ሲ ከ1000 ዓመታት። ትክክለኛው መልስ ቢ ከ1000 ወራት። ጥያቄ 2 የረመዳን ጾም ሲጠናቀቅ የሚሰጠው ዘካተል ፊጥር ግዴታ የሚሆነው በማን ላይ ነው? ኤ በሀብታሞች ላይ ብቻ፣ ቢ ወሩን ሙሉ በጾሙ አዋቂዎች ላይ ብቻ፣ ሲ ለኢድ ቀን የሚበቃ ትርፍ ምግብ ባለው ማንኛውም ሙስሊም። ትክክለኛው መልስ ሲ ለኢድ ቀን የሚበቃ ትርፍ ምግብ ባለው ማንኛውም ሙስሊም። ጥያቄ 3 ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የኢድ አልፊጥር ሶላት ለመስገድ ከቤታቸው ከመውጣታቸው በፊት ምን ማድረግ ሱናቸው ወይም ልማዳቸው ነበር? ኤ ጎደሎ ቁጥር ያላቸውን ተምሮች መብላት፣ ቢ ምንም ሳይበሉ መውጣት፣ ሲ ወተት መጠጣት። ትክክለኛው መልስ ኤ ጎደሎ ቁጥር ያላቸውን ተምሮች መብላት። ጥያቄ 4 በእስልምና ታሪክ ውስጥ ትልቁ ክስተት የሆነው የመካ መከፈት ወይም ፈትሁ መካ የተካሄደው በየትኛው ወር ነበር? ኤ ሙሐረም፣ ቢ ሸዋል፣ ሲ ረመዳን። ትክክለኛው መልስ ሲ ረመዳን። ጥያቄ 5 በአቡበክር አልሲዲቅ ረዲየላሁ አንሁ የኸሊፋነት ዘመን ቁርአን በአንድ መጽሐፍ ወይም ሙስሐፍ እንዲሰበሰብ ኃላፊነት የተሰጠው ታላቁ ሷሃባ ማን ነው? ኤ ዑስማን ቢን አፋን፣ ቢ ዘይድ ቢን ሳቢት፣ ሲ አሊ ቢን አቢ ጧሊብ። ትክክለኛው መልስ ቢ ዘይድ ቢን ሳቢት። ጥያቄ 6 ከነቢያት ሁሉ ረጅሙን የዕድሜ ዘመን የኖሩትና ህዝባቸውን ለ950 ዓመታት ወደ አላህ መንገድ የጠሩት ነብይ ማን ናቸው? ኤ ነብዩ ኑህ አለይሂ ሰላም፣ ቢ ነብዩ አደም አለይሂ ሰላም፣ ሲ ነብዩ ኢብራሂም አለይሂ ሰላም። ትክክለኛው መልስ ኤ ነብዩ ኑህ አለይሂ ሰላም። ጥያቄ 7 በፍርዱ ቀን ወይም የውመል ቂያማ መለከትን ወይም ጥሩምባን የመንፋት ኃላፊነት የተሰጠው መልአክ ማን ይባላል? ኤ ሚካኤል፣ ቢ ጅብሪል፣ ሲ ኢስራፊል። ትክክለኛው መልስ ሲ ኢስራፊል። ጥያቄ 8 ረመዳን እንዳለቀ ወዲያውኑ የሚገባው እና የኢድ አልፊጥር በዓል የሚከበረበት እስላማዊ ወር ማን ይባላል? ኤ ሻዕባን፣ ቢ ዙልሂጃ፣ ሲ ሸዋል። ትክክለኛው መልስ ሲ ሸዋል። ጥያቄ 9 ነብዩ ሰለላሁ ዐለይሂ ወሰለም ረመዳንን ጾሞ ከሸዋል ወር 6 ቀናትን ያስከተለ ሰው ምን እንዳደረገ ይቆጠርለታል ብለዋል? ኤ ዓመቱን ሙሉ እንደጾመ፣ ቢ 10 ዓመት እንደጾመ፣ ሲ የሐጅ ምንዳ እንዳገኘ። ትክክለኛው መልስ ኤ ዓመቱን ሙሉ እንደጾመ። ጥያቄ 10 ጀነት እንደሚገቡ በህይወት እያሉ ከተበሰሩት 10 ሷሃባዎች ወይም አሽረቱል ሙበሽሪን ውስጥ በመጨረሻ የሞተው ወይም ያረፈው ሷሃባ ማን ነው? ኤ ሰዓድ ቢን አቢ ወቃስ፣ ቢ አሊ ቢን አቢ ጧሊብ፣ ሲ ዑስማን ቢን አፋን። ትክክለኛው መልስ ኤ ሰዓድ ቢን አቢ ወቃስ።